ሰላም ጤና ይስጥልኝ ወገኖቼ፣ እንደምን አላችሁ? አንዳንድ ወዳጆቼ ስለ አቶ ዳንኤል ክብረት ምን ነው ዝም አልክ፣ የተናገረውን አልሰማህም ወይ ብለው አሳሰቡኝ ወይም ጠየቁኝ። ስለዚህ ነው እንጂ ይህን ቪዲዮ የሰራሁት በእውነት እኔ ስለሱ መናገር ፈልጌ አልነበረም። እኔ በተደጋጋሚ ነግሬያቸዋለሁ አይደል? ሰውየው የጥፋት ልጅ መሆኑን ከ12 ዓመት በፊት በጻፍኩት ጽሑፍ ላይ ገልጬላችሁ ነበር። ሻለው ነው፣ ግልብ ነው፣ ደንቆሮ ነው፣ ክሪቲካል የሆነ ድንቁርና አለበት። ወሬ አጣፍጦ ሲያወራ እና ተረት ሲተርት አዋቂ መስሏችሁ ነው እንጂ አሉ በእርግጥ የሚያውቁት ግልብ መሆኑን የሚረዱት በሳል ሰዎች አሉ። ይሁንና እንዲህ አይነት ሰው መሆኑን ሲገልጽ ቆይቻለሁና አሁን እንደ ሰርፕራይዝ ሆኖ ወይም ደግሞ እንዴት ዳንኤል እንዴት እንዲህ ሊል ይችላል ተብሎ ምላሽ ሊሰጠው የሚገባ ሰው አይደለምና ነው ምንም ለማለት ፈልጌ ያልነበረው። አሁን ግን እንዲህ ሲጨቀጭቁኝ ጊዜ እስቲ አንድ ሁለት ቃላት ጣል አድርግ ብዬ እና ድንቁርናውን ያሳየው በእርግጥ በእውነት በዚህ አነጋገሩ ሰሞኑን የተናገረው ማለት ነው። ማለት ዳያስፖራ ዜግነታቸውን የቀየሩ ኢትዮጵያውያን በሀገራቸው ጉዳይ ላይ አይመለከታቸውም፣ ይተውልለኛ፣ እንደውም መቀበር ሁሉ የለባቸውም እየመጡ እዚህ ምናምን ያለበት ንግግር። በነገራችን ላይ ይሄ ንግግር ቆይቷል እኮ እኔ አሁን ወይ እንደ አዲስ ሌላ ቦታ ሰሞኑን ተናግሮት ካልሆነ በስተቀር ከሁለት ዓመት በፊት ይሄን ራሱ ኤግዛክትሊ ይሄን ንግግሩን በሶሻል ሚዲያ ሲዘዋወር ሰምቼዋለሁ። ይሄንኑ ራሱ ያኔ ብዙ ሲራገብ አልሰማውም አላየሁም ነበረ። አሁን እንዴት ያ የቆየው ንግግር ነው ደግሞ አሁን ሰርኩሌት እያደረገ ያለው ወይስ ደግሞ ያንኑ ንግግር መልሶ በሰሞኑ መድረክ ላይ ተናግሮ ነው? ያልገባኝ ነገር ይሄን ለእናንተ ልተው። ለማንኛውም ወደ ተናገረው ጉዳይ ሳልፍ በጣም ይገርማል። እሺ እነሱስ ዜግነት ቀይረዋል። ነገር ግን ዜግነታቸውን ያልቀየሩ ወላጆች፣ እህቶች፣ ወንድሞች እንዳሏቸው አያውቅም ወይ? ይሄ ደንቆሮ ሳምበዲሽ ሄዶ እዛ ዜግነቱን ቀይሮ ይኖራል። ነገር ግን ዜግነቱን ቀየረ ማለት እናት አባቱን እህት ወንድሞቹን ከዳ፣ አላውቃችሁም፣ ከዚህ በኋላ ጠላት ነን ከእናንተ ጋር፣ ልጅ አይደላችሁም፣ ወላጆች አይደላችሁም ማለት ነው ወይ? እንዴት ነው የወላጆቻቸው፣ የእህቶቻቸው፣ የወንድሞቻቸው፣ የዘመድ አዝማዶቻቸው መብት፣ ደህንነት፣ ህልውና ጉዳይ ላይመለከታቸው የሚችለው? ዳያስፖራው ማለት ስንት የሚማስነው እነኚህን ቤተሰቦቹን ከአፈር ለማንሳት ቀምሰው እንዲያድሩ ለማድረግ ለመደገፍ አይደለም ወይ ያን ሁሉ ፈተናና መከራ የሚያሳዩት? ዜግነትም ከቀየሩ የቀየሩት የተሻለ ነገር ለማግኘት በሚል እንጂ ኢትዮጵያን ጠልተው ነው እንዴ? እኔ ማንም ሊሆን እንደማይችል እኔ በእርግጥ 100% እርግጠኛ ነኝ ብሎ መናገር ትክክል ላይሆን ይችላል። እሺ 99% ልበለውና 99% ኢትዮጵያዊ ዜግነቱን የቀየረው የተሻለ እድል ለማግኘት ቤተሰቦቹን፣ እዚህ የሚኖሩትን ወላጆቹን ለመርዳት ካለው ፍላጎትና ቅናት፣ ናፍቆት፣ ፍላጎት የተነሳ የተሻለ ነገር ለማግኘት በማስላት ካልሆነ በስተቀር ኢትዮጵያን ጠልቶ ነው እንዴ? እና ይህን ሁሉ ፈተና የሚያሳልፍ
ያለበትን ቤተሰብ ጉዳይ አይመለከተኝም፣ አራት እግራችሁን ንቀሉ ስትፈልጉ ብሎ ዝም ማለት ራሱን ማግለል እንዴት ነው ሊቻለው የሚችለው? የሱ ሆድ ይሄን ሊያስብ ይችላል። በነገራችን ላይ ይሄ ዳንኤል አረመኔ አይደል? ጨካኝ አይደል? እርኩስ አይደል? እርጉም አይደል? ለሱ አንጀት ሊቻለው ይችላል፣ ለሱ ልብ ሊቻለው ይችላል ይሄ ነገር። ለሌሎች ኢትዮጵያውያን ወገኖቻችን ግን በፍጹም የሚቻል አይደለም። ገና ለገና ዜግነትን ቀይር ያለውና እዛ የሚኖሩ ዘመዶች፣ ወላጆች፣ ቤተሰቦች እንደፈለጉ ያድርጓቸው፣ ያጥፏቸው፣ ሲፈልጉ ሙቀጫ ውስጥ አስገብተው ይውቀጧቸው፣ ወፍጮ ውስጥ ወርውረው ይፍጯቸው ብለው ሊያስቡ በፍጹም አይችሉም። በነገራችን ላይ አይደለምና ትውልደ ኢትዮጵያውያን ይቅርና ማንኛውም በየትኛውም የዓለማችን ክፍል የሚኖር የሰው ልጅ ሁሉ በየትኛውም የዓለማችን ክፍል ያለ የሰው ልጅ መብት፣ ሰብአዊ መብት በሉት፣ ፖለቲካዊ መብት በሉ፣ ኢኮኖሚያዊ መብት በሉ ይመለከተዋል። የዓለም አቀፉ የተባበሩት መንግስታት ድርጅት ድንጋጌ የሚያመለክተው የሚገልጸው ይሄንን ነው። በያገባኛል ስሜት እንዲንቀሳቀስ ያስገድዳል ድንጋጌው። እኛ እዛ ያለው በቅርብ ያለው ይፍታው ወይ ደግሞ የአቅም ጉዳይ እየገደበው ካልሆነ በስተቀር በየትኛውም የዓለማችን ክፍል ያለ የሰው ልጅ ለኛ ለኢትዮጵያውያን ይመለከተዋል፣ ይገደዋል፣ ወይም እንዲመለከተው እንዲገደው የዓለም አቀፉ ማህበረሰብ ድንጋጌ የተባበሩት መንግስታት ድርጅት ድንጋጌ ያስገድዳል። እንኳን ኢትዮጵያውያን ይቅሩና ትውልድ ኢትዮጵያዊ የሆኑት ይቅሩና ማለት ነው ማንኛውም የሰው ልጅ ለየትኛውም የሰው ልጅ ክፍል ጉዳይ ይመለከተዋል። ይሄ የሰብአዊ መብት መሰረታዊ ድንጋጌ ነው። ስለዚህ አይመለከታችሁም አይባልም። አይመለከታችሁም ከማለቱ የምትገነዘቡት የምትረዱት ጉዳይ ምን ያህል ደንቆሮ መሆኑን፣ ግልብ መሆኑን፣ አረመኔ መሆኑን፣ ጨካኝ መሆኑን፣ ተኩላ መሆኑን ነው የምትረዱት፣ የምትመለከቱት፣ የምታዩት ለልና የፈለኩት እና አይግረማችሁ። ጉደኛ እርኩስ እርጉም ስለሆነ ገና ከዚህ በላይ ብዙ ነገር ሲልና ሲያደርግ ልታዩ ትችላላችሁ። እኔ ያኔ ከ12 ዓመት በፊት እንደዛ ስናገር ስተነብይ ይሄ ልጅ ይሄ ሰውዬ ለማየት ያብቃችሁ ለዚች ሀገርና ለቅድስት ቤተክርስቲያን ቀንደኛ ጠላት ሆኖ ይመጣል ብዬ ስናገር ማአት መንጋው ነበር የተንጫጫው። እኔ ግን ያንን ልል የቻልኩት አይቼው ነው። ስነ ልቦናውን፣ አስተሳሰቡን ሁሉ አይቼ ገምቼ ነው ያልናገር የቻልኩት እና ከዚህም በላይ ሌላ ሊል ይችላል። አይግረማችሁ ስለጨቀጨቃችሁኝ እንጂ ስለሱ መናገር የሚገባው አቴንሽን የሚገባው ሆኖ አይደለም። እናንተም ስለሰጣችሁት ይገርመኛል። ንቃችሁ ብትተውት ነው የሚሻለው። ይህንን ቆሻሻና ወራዳ ለማለት ነው። አመሰግናለሁ።